አንተ የኔን ስል ድሮን አይደለም የምትዋጋው ሸክላ ማሰሮ ይዘህ ሄደ አሸንፈህ ትመጣለህ። አንተ የኔን ስል ኢሳቱ ውስጥ ሊከተኮ ነው። ኢሳቱ ኢየሱስ ስለሆነ አይበላም። ተዋጊው ራሱ ስለሆነ ባህርን ለመክፈል 10 ምናምን ዓመት አይደለም ግድብ የምትሰራው በብትር ትከፍላል። የኔን ስል አንደኛ ወልዶ፣ ሁለተኛ ገዝቶ፣ ሶስተኛ በስም ጠርቶ ይሄን ስብከት ለምን ግጥም ላርግና ልጨርስ። እውነተኛ ፍቅሩ ስቦ አዳም ትከፍል ኢዳውን ከሰማይ ወሬ በጲላጦስ ፊት ስትቀር ታስረ እንደ ወንበደም ተቆጥረ የኔ ጌታ ኢየሱስ የቀራንዮ በግ ለሰቀሉ እንኳን ምሕረት የምታደርግ ያሻቸውን ይበሉ፣ አንተ ግን ታላቅ ማንም ምንም ብልህ ለኔ ግን ጌታ ነህ። ቁስሎች ታውሱኝ ስለኔ የደማህ ጎኔ ተወጋ እያልክ ተጠማ። ምስማሩ ሲመታ ሲጣጣር ሲቃ እንዴት ብትወደኝ ነው እስከዛች ደቂቃ ይበሉ የሰው ልጅ እያሉም ይጣሩ፣ ለኔ ግን ንጉሴ ነህ የገዛኝ በጣም አይምን ሲፈልግ ፍጥረት አንድ ላይ ለኔ ግን አዳኝ አንተ ነህ ኤልሻዳይ። እንዲህ አልኩ እኔ ዛሬ በዚህ መድረክ አንድ በግ አለ ውድ የሆነ ወዶ የመጣ ስለኔ የተሰዋ ልዩ ነው የምንለው ምትክናም ሳያ እኩያ የሌለው ግን አንድ በግ አለ ዋጋው ውድ የሆነ እኛም አንተመናው ክብሩ የገነነ ማንም የማይገዛው ሁሉን የሚገዛ ለአባቱ ፈቃድ ግን ራሱን ያስገዛ ለአዳም ልጆች ሁሉ የሆናቸው ቤዛ ግን አንድ በግ አለ ብዙዎችን ሊያድን ሞትን የመረጠ ያለማንም ጫና ነፍሱን በፈቃዱ እንዲሁ የሰጠ አሮጌውን ኪዳን በአዲስ የለወጠ ላመኑት ሁሉ ሕይወትን የሰጠ ሁሌ የማይታረድ አንዴ የታረደ ክብሩን ሁሉ ጥሎ ከላይ የወረደ በመስቀሉ ሥራ እርቅን ያወረደ የዓለምን ኃጢአት ፍርድ ያስወገደ ሊጨምር አንድ የአብን ጥም ያረካ የዓለምን ጨለማ በብርሃን የተካ ታርዶ የሞተልን የሆነን ፋሲካ እንዲሁ የወደደን ያዳነን በጸጋ እንዲሁ የወደደን ያዳነን በጸጋ በራስ ቅር ጎልጎታ አዲስ ነገር ሆኗል። ያለ መድኃኒት ኢየሱስ ተገሏል። ስሉን እንዳልነበረ ያለ መደኛ በእንጨት ሲሰቅሉት እንደ ወንጀለኛ በእውነት ከሆነ ኃጢአት የለበትም ብሎ መስክሯል ጲላጦስ። ግን አይሁድ ወስደው ሰቀሉት፣ ቀበሩት። የሕይወት ራስ የቤተ ክርስቲያን ራስና መሰረት የሆነው የሕይወት አለኝታ አምኜ ወደ ሰማይ የገባውበት ከአብ ጋር ያስታረቀኝ ብቸኛ አምላኬ ነው ብዬ የማላፍርበት ኢየሱስ ብቻው ጌታዬ ነው። እኔማ ሳስበው ምንን ወዶልኝ ነው ለሞት የተገባው ቅዱስ የእግዚአብሔር ልጅ መቃብር የገባው። አሁን ገና ገባኝ የመሞቱ ምስጢር የደም ላብ ሲያልበው በመስቀል ጣር ነፍሱን ሳይሰስት ለኔ ላንተ ሲሰጥ ለካስ ሆኖ ኖሯል ከጠላት ሊያስመልጥ። እንዲህ ተማከሩ የካህናት አለቃ መቃብሩ ይጠበቅ ይጠንከር ሲጠብቁት ጥሎ ጠባቂዎችን ገልብጦ በክብር ተነስቶ በክብር ያረገ በአብ ቀኝ የተቀመጠ ሊመጣ ያለው የክብር እንግዳ ኢየሱስ ብቸኛ ጌታ ተፈጸመ ያሉ ግሪኮች ተተለስታ ከቀራንዮ ጫፍ በዓለም ላይ የሚንቦጋቦገው የመስቀሉ ብድራት በእርሱ ለሚያመን ሁሉ የሁል ጊዜ ኩራት የሆነው የሕሊና ዳኝነት በጠፋበት በዚያ ወራት ከሰማርያ እስከ ይሁዳ ከገሊላ እስከ ጲላጦስ አደባባይ የተሰለፈው ሁሉ በሮማውያን ችሎት ፊት ስቀለው ብሎ የሐሰት ክስ እያስተጋቡ የሚጮው የጥብርያዶስን ወንዝ አሳ የበላ በሰሌም በቤተሳይዳ ተፈወሰ አብሮ የኖረ ያደረ ሁሉ አንድ መዝሙር ሲዘምሩ ተሰቅሎ እኛን ግን ከስቅላት ያወረደ በክብር ያረገ በአብ ቀኝ የተቀመጠ ይዞ የገባ ወንድሜ ነው ብሎ አባታችን አስታርቀው የዘላለምን ሕይወት የሰጠ ሪስታ ያስተላለፈልን የስልጣኔያችን ጥንት የእውቀታችን ጥግ ፍርሃትና ድፍረታችን የእምነታችን ሁሉ መሰረት ጌታ አምላካችን እግዚአብሔር የነቢያት ትንቢት የጠቢባኑ ምሳሌ የአዛውንቱ ተስፋ የኃያላኑ ጀግንነት የሊቃውንቱ ትምህርት የጌታ ምሕረት የጠላት ሽንፈት የነፍሳት ደስታ የሰማዕታት ጽናት የመሳፍንቱ ጉልበት የመስቀሉ ኃይል የደሙ ክብር ኢየሱስ ክርስቶስ ጌታችን ነው። ነቢያት ሁሉ የናፈቁት ሊቃነ መላእክት ያወጁለት ደቀ መዝሙር የሞቱለት ሕዝብና ይዛፍ የተዋሄዱበት የጥል ግድግዳ የተሰበረበት ታላቁ ስም የገሃነም ደጆች የፈረሱበት ጠላት ዲያብሎስ መራራ ጩኸት የጮኸበት የአዲስ ኪዳን መሰረት የተጣለበት የቤተ ክርስቲያን ራስ የሕይወት ራስ የዘላለም አምላክ ኢየሱስ ጌታ። እጆቻችሁን ብቻ ከፍ አድርጉ።